እንግዲህ ወንጌል ማለት የክርስቶስ ልዕልናና ትሕትና የተገለጠበት ማለት ነው ባጭሩ። ዛሬም በኦርቶዶክሳዊ ሃይማኖት ውስጥ ያሉ ከተራራው ስር ያሉ ግን ወደ ተራራው ከፍ ያላሉ፣ ተራራውንም ያልጀመሩት፣ ተራራውንም ያላዩት፣ ምስጢረ ጸሎትም በተራራ ላይ ነው፣ ምስጢረ ምጽአትም በተራራ ላይ ነው። ነገረ መስቀሉም ወይም ደግሞ የዓለም የመዳን ምስጢር የተፈጸመበትም ቀራንዮ በሚባል ተራራ ላይ ነው። አትናቴዎስ ቅዳሴው ላይ ምን ይላል? መንክርኬ ወእጹብ ወመድምም ዝንቱ ነገር፣ ይህ ነገር ድንቅ ነው አለ። መንክር ከመነገር ነው፣ እጹብ ከመታሰብ ነው፣ መድምም ባለመታሰብ ጭምር ነው። በመታሰቡ ውስጥም አይገኝም፣ በመነገር ውስጥም አይገኝም። ከመታሰብ ውጭ በሆነ መንገድ በእምነት ግን ይታወቃል። ክርስቲያንነት የመጨረሻ ግቡ ምንድን ነው ከተባለ ክርስቲያን መሆንም አይደለም፣ በመጋደል ውስጥ መኖርም ብቻ አይደለም። የመጨረሻ ግቡ ምንድነው ከተባለ ከተጋድሎ አልፎ ወደ ደገኛው ጽማዌ ማለት ወደ የሚደንቀው ጽማዌ ውስጥ ገብቶ ባለማሰብ ውስጥ እግዚአብሔርን እያሰቡ መኖር። ኤልያስም ቀርሜሎስ በሚባል ተራራ ላይ እግዚአብሔር ዝናብ እንዲያዘንብለት ዝናብም ደግሞ ከምድር ላይ እንዲያነሳ የጸለየበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትኖሩ ኦርቶዶክሳውያን በእግዚአብሔር ስም እንደምንሰነበታችሁ፣ በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እንኳን ለበዓለ ደብረ ታቦር በሰላም አደረሳችሁ አደረሰን። ደብረ ታቦርን በተመለከተ በብፁዕ አቡነ ቶማስ መታሰቢያ በምስራቀ ፀሐይ ጉባኤ ቤት ዩቲዩብ ለትንሽ ደቂቃ እንነጋገራለን። ይህንን በዓል በተመለከተ የምናነሳው የመጽሐፍ ቅዱስ ቃል ደብረ እግዚአብሔር የሚል ነው የሚሆነው። ደብረ እግዚአብሔር የእግዚአብሔር ተራራ በሚል የእግዚአብሔር ቃል እንነጋገራለን ማለት ነው። እንግዲህ ደብረ ታቦር የቤተ ክርስቲያን ትልቅ በዓል ነው። እሱም በተለየ መንገድ ደግሞ ለአብነት ተማሪዎቹ ለአብነት ደቀ መዛሙርት ለኛ የምስጢር ዕለት ስለሆነ በዓላችን ነውና የአብነት ደቀ መዛሙርት በየጉባኤ ቤቱ እያስተማራችሁ እየተማራችሁ የምትገኙ በተለየ መንገድ እንኳን አደረሳችሁ። እንግዲህ ይህንን ቀን ስናስብ ብዙ ሀሳቦችን እናወጣለን እናወርዳለን። የነቢያትም በዓል ነው፣ የሐዋርያትም በዓል ነው፣ የነገረ እግዚአብሔር ምስጢር መገለጫም በዓል ነው፣ የምስጢረ ሥላሴም በዓል ነው፣ የነገረ ቤተ ክርስቲያን የቤተ ክርስቲያን ልዕልና የተገለጠበትም ቀን ነው። ምስጢረ ትንሣኤ ሙታንም የምናስብበት ነው። ነገረ ሃይማኖትም ያለበት የሕያዋንም የሙታንም ሕያዋንና ሙታን አንድ ሆነው የተገኙበት ዕለት ስለሆነ ብዙ ምስጢራት የሚነገሩበት ዕለት ነው። ከዚህ መካከል ግን ርዕሳችንን እንዳነሳ ነው ልዑለ ቃል ኢሳይያስ ክቡድ ረቂቅ ነገር የተናገረ ኢሳይያስ በተናገረው ትንቢት ላይ የምናገኘው ኃይለ ቃል ነው። ትንቢተ ኢሳይያስ ምዕራፍ 2 ከቁጥር 3 ላይ ደብረ እግዚአብሔር ብሎ እናገኛለን ማለት ነው። ሲጀምር ኢሳይያስ እንዲህ ይለዋል። ቃል ዘመጽአ በኢሳይያስ ወልደ አሞጽ፣ ከእግዚአብሔር ዘንድ ቃል ወደ ኢሳይያስ መጣ ካለ በኋላ ዘርየ በእንተ ይሁዳ ወበእንተ ኢየሩሳሌም፣ ስለ ይሁዳና ስለ ኢየሩሳሌም የተናገረው ቃል ነው ይላል። እንዲህ ካለ በኋላ ወበዳሃሪ መዋዕል ያስተርኢ ቤተ እግዚአብሔር ውስተ አርእስተ አድባር፣ በኋላ ዘመን የእግዚአብሔር ቤት ከተራራዎች ራስ ላይ ይታያል ይገለጣል። ወይመጽኡ ወያውሩ ኀቤሁ ኩሎሙ አሕዛብ ሁሉ ወደ እርሱ ይሄዳሉ። ወይመጽኡ ኩሎሙ አሕዛብ ወደ እርሱም ይመጣሉ። ወይቤሉ ንዑ ንዕርግ ውስተ ደብረ እግዚአብሔር ወውስተ ቤተ አምላከ ያዕቆብ፣ ወደ እግዚአብሔር ተራራ ኑ እንውጣ ካሉ በኋላ ይንገሩን ፍኖቶ ወንሁር በአሰሩ ለእግዚአብሔር፣ ጎዳናውን ይንገሩን በእግዚአብሔር ሐሰር ወይም ደግሞ መንገድ እንሂድ ብሎ ይናገራል ኢሳይያስ ማለት ነው። ይህንን ኢሳይያስ የተናገረው ለጊዜው ለእስራኤል ከተማ ለሆኑት የእስራኤል ከተማ ሁሉ ደብረ እግዚአብሔር ይባላልና
ቀጥሎም ደግሞ ምኩራባት ሁሉ የተሰሩበት ምኩራብ የተሰራበት፣ ቀጥሎም እመቤታችን፣ ቀጥሎም ቤተክርስቲያን፣ ቀጥሎም መንግስተ ሰማያት እነዚህን ሁሉ ሐሳብ የያዘ ነው ማለት ነው። ልዑለ ቃል ኢሳይያስ ለዚህ መሰረት አድርጎ ቢናገረውም ደብረ እግዚአብሔርን የምናስብ የእግዚአብሔር ተራራ ወይም እግዚአብሔር ምስጢሩን በተራራ ላይ ለሐዋርያትም ለነቢያትም የገለጠበት ዕለት ስለሆነ ነቢያት የትንቢቱ ተላኪዎች ናቸው። ሐዋርያት ደግሞ የምስጢሩ ተላኪዎች ናቸው። ነቢያት በረድኤት ሐዋርያት ደግሞ በህድረት ወይም በማደር በመዋሃድ ነቢያት የልጅነትን ተስፋ በመስማት እና በመናገር ሐዋርያት ደግሞ ልጅነትን በማግኘት ወንጌልን የሰብኩ ዘንድ ምስጢሩን የገለጠበት ዕለት ስለሆነ በድጋሚ እንኳን አደረሳችሁ እላችኋለሁ። እንግዲህ ተራራን መሰረት ስናደርግ እግዚአብሔር ብዙ ጊዜ ስራውን በተራራ ላይ ይሰራዋል። በብሉይ ኪዳን መጻሕፍትም በአዲስ ኪዳን መጻሕፍትም ስለ ተራራ ብዙ ምስጢሮች የተገለጡበት ስለሆነ ይነገራል ማለት ነው። ከመጀመሪያው ጀምረን ስንነሳ አዳም ንስሐ የገባው በተራራ ነው። መውደቅ የጀመረው ከተራራው ነው። ከተራራው ወደቀ። ተራራ ላይ ያለ ግን ንስሐ ገባ፣ ከእግዚአብሔር ጋር ተገናኘ ማለት ነው። ደቂቀ ሴት በተራራ ላይ በንጽሕና ይኖሩ ነበረ። ከደብረ ቅዱስ መውረድ ሲጀምሩ ደግሞ ድቀት አጋጠማቸው። ስለዚህ አዳም ንስሐ የገባም ተራራ ላይ ነው። ደቂቀ ሴት ንጽሕናቸውን የጠበቁ ተራራ ላይ ነው። ቀጥሎ ደግሞ ሄኖክ የሚባለው ነቢይ ወይም ደግሞ ምስጢር የተገለጠለት በተራራዎች መስሎ ምስጢራትን የተናገረ እርሱ ነው። ተራራ ላይ ሆኖ ምስጢር ያየ እሱ ነው። ኖህንም ስናይ መርከቧ ተራራ ላይ ሆና መርከቧን ያሳረፈ አራራት ነበረት ታቦት ከተራራው ላይ ወይም አራራት ከሚባል ተራራ ላይ መርከቧ አረፈች ይላልና ከማያይህ መርከቧ ያረፈችበት ከተራራ ላይ ነበረ። አብርሃምን ስናይ ይስሐቅን ለመሰዋት ወደ ተራራ ይዞ የወጣ በተራራ ላይ ነው። ሞሪያም ወደሚባል ተራራ ልጁን ለመሰዋት ይዞ የወጣበት ተራራ ነው። ሙሴ በደብረ ሲና ሐመልማሉ ከነበልባሉ የክርስቶስን ሰው መሆን በምሳሌ ያየበት በተራራ ነው። እግዚአብሔርም የተገለጠለት በተራራ ነው። እግዚአብሔር ሕጉንም የሰራለት በተራራ ነው። ሰባ ሊቃናትንም ደግሞ ትንቢት ይናገሩ ዘንድና እርሱን ያገለግሉ ዘንድ ጸጋ የተሰጣቸው በተራራ ነው። ባራቅና ሲሳራም በተራራ ላይ ድል ነስተዋል። ዳዊትንም ስንመለከት አርሞኔም በሚባል ተራራ ላይ ጸሎት አድርጎ ወደ እግዚአብሔር ጸሎት ያቀረበበት ነው ከአቤሴሎም በሸሸ ጊዜ። ኤልያስንም ስናይ ኤልያስም ቀርሜሎስ በሚባል ተራራ ላይ እግዚአብሔር ዝናብ እንዲያዘንብለት ዝናብም ደግሞ ከምድር ላይ እንዲያነሳ የጸለየበት ነው። ስለዚህ በብሉይ ኪዳን ተራራን መሰረት ያደረገ ብዙ ምስጢራት የተገለጡበት መሆኑ ደብረ እግዚአብሔር ያስብለዋል ማለት ነው። ወደ አዲስ ኪዳን ስንመጣ ወንጌልን የጀመረ በተራራ ላይ ነው። ማለትም ብዙ ሰዎችን ከጠራ በኋላ ወይም ድረ ብዙሃን አሕዛብ ብዙ ሰዎችን ባየ ጊዜ ዋርገ ውስተ ደብር ወደ ተራራ ወጣ ይለናል። ስለዚህ የወንጌል አስኳል አንቀጸ ብፁዓንን ወይም ደግሞ ለወንጌል የሚገቡትንና የማይገቡትን የለየበት ከተራራ ላይ ነው። ልዕልት ሕግን ሰራው ሲል ተራራ ላይ ነው የጀመረ። ወደዚህ ወደ ወንጌል ወይም ደግሞ በወንጌል ውስጥ የክርስቶስን የተራራ ሕይወትና የተራራ ምስጢር ስናይ ነገረ ምጽአቱን የገለጠ በደብረ ዘይት በተራራ ላይ ነው። ምስጢረ ጸሎትን የገለጠ በደብረ ዘይት መዓልተ ይሜህር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት ብሎ በቀን ምኩራብ ላይ ያስተምራል። ሌሊት ደግሞ ወደ ደብረ ዘይት ገብቶ ምስጢር ጸሎት ያደርግ ነበረ። ጌቴሴማኒም የተራራ ስር ከተራራ ስር ያለ ተራራውን መሰረት ያደረገ ነውና ምስጢረ ጸሎትም በተራራ ላይ ነው። ምስጢረ ምጽአትም በተራራ ላይ ነው። ነገረ መስቀሉም ወይም ደግሞ የዓለም የመዳን ምስጢር የተፈጸመበትም ቀራንዮ በሚባል ተራራ ላይ ነው። በዛሬው ዕለት የምናገብረው ትልቁ በዓል ደብረ ታቦር የሚባለውም የተፈጸመ ከተራራ ላይ ነው ማለት ነው። ያ ማለት የእግዚአብሔርን ልዕልና የሚገልጥበት ስለሆነ ወደ ተራራ ይዟቸው እንደወጣ በተራራ ላይ ምስጢር እንደገለጠላቸው የምንናገርበትና የምናስተምርበት ያንን እያነሳን ቤተ ክርስቲያን በዓሏን የምታከብርበት ዕለት ደብረ ታቦር ይባላል። ለዚህ መነሻችን የሚሆንም ደብረ እግዚአብሔር ኑ ወደ እግዚአብሔር ተራራ እንውጣ የሚል ሐሳብ ኢሳይያስ ላይ ያለውን ሐሳብ ይዘን ተነስተናል ማለት ነው። መልካም። እንዲህ ከሆነ በዚህ ዕለት ብዙ ምስጢሮች የሚታሰቡ ስለሆነ እነዚህን ሐሳቦች ሁሉ መጨረስ ስለማንችል በተለየ መንገድ ደብረ ታቦር ስለ 4 ጉዳይ የተጠራበት እንደሆነ ደብረ ታቦር የተፈጸመበት እንደሆነ እንናገራለን። የመጀመሪያው
አህዱም ነቢያት ብለውት ነበረና ከነቢያት አንዱ ነህ ብለውት ነበረና እግዚአ ነቢያት የነቢያት ጌታ እንደሆነ ለመግለጽ ያደረገበት ነው። በሁለተኛ ደረጃ ሙሴ ሐሰለከ ማለት ጴጥሮስ ሐሰለከ ሞታለሁ እሰቀላለሁ ቢለው አይገባህም አንተ ብሎ ቢናገር ወሎቱ ስምዕዎ እርሱን ስሙት ለማለት የተፈጸመ ነው። በሶስተኛ ደረጃ በባሪያ ቃል ወይም ደግሞ አንተ የሕያው እግዚአብሔር ልጅ ነህ ብሎ ባሪያው ጴጥሮስ የመሰከረውን በእግዚአብሔር ቃል ዝንቱ ወልድየ የምወደው ልጄ ይህ ነው ብሎ ለመመስከር በጌታ ቃል ይመሰከር ዘንድ ነው። የመጨረሻው ከዚህ ከሚቆሙት መካከል እናንተ መካከል ሞትን የማይቀምሱ ወልደ እጓለ እመሕያው በሕይወት እስከሚመጣ ድረስ ዳግመኛ እስከሚመጣ ድረስ ሞትን የማይቀምሱ አሉ ብሏቸው ነበረና የዚያንን ምስጢር የገለጠበት ስለ 4 ጉዳይ ቢሆንም ተርጓሚያ እንዳስቀመጡልን በዚህ ርዕሳችን ስለ 3 ጉዳዮችን መሰረት አድርገን እናወራለን። አንደኛው ልዕልና መለኮት የተገለጠበት መሆኑን፣ በሁለተኛ ደረጃ ልዕልና ሃይማኖት የተገለጠበት መሆኑን፣ በሶስተኛ ደረጃ ነገረ ቤተ ክርስቲያንን እናያለን ማለት ነው። ደብረ ታቦር እንዳልኳችሁ የሐዋርያትም በዓል ነው፣ የነቢያትም በዓል ነው፣ የክርስቶስም በዓል ነው፣ የምስጢረ ሥላሴ መገለጥ ቀንም ነው፣ የሙታንና የሕያዋንም በዓል ነው፣ የመንግስተ ሰማያት ምስጢር ማሰቢያ ዕለትም ነው፣ የምስጢረ ትንሣኤ ሙታን ማሰቢያ ዕለትም ነው። እነዚህ ሁሉ የሚውሉበት ስለሆነ ስለነዚህ ሁሉ ብዙ ምስጢር መነገር፣ ብዙ ምስጢር ተጽፏል፣ ብዙ ምስጢር ይባላል። ከነዚህ መካከል ግን ለየት አድርገን ታሪኩ የሚታወቅ ስለሆነ ደብረ እግዚአብሔር በሚለው ኑ ወደ እግዚአብሔር ተራራ እንውጣ በሚለው ርዕስ 3ቱን ጉዳዮች እናያለን ማለት ነው። ልዕልና መለኮት ማለት የመለኮት ልዕልና የተገለጠበት ነው። ብርሃነ መለኮቱ ብርሃንነት ብርሃን የባህሪው ሲሆን ብርሃኑን የገለጠበት መንገድ ስለሆነ ያ ብርሃን ደግሞ የእግዚአብሔርን ልዕልና የመለኮቱን ልዕልና የሚገልጥበት ዕለትና የተገለጠበት ዕለት ነው። ስለዚህ ልዕልና መለኮት ስንል ምናልባት ሰው የሆነው ክርስቶስን ስናስብ ልዕልናን በገንዘብነት ስጋ ገንዘብ አደረገ እንላለን። ስጋ ደግሞ የመለኮትን ልዕልና ገንዘብ አደረገ ስንል መለኮት ደግሞ የስጋን ትህትና ገንዘብ አደረገ ብለን በገንዘብነት ስንናገር ወደዚህ ዓለም የመጣው ክርስቶስን ማለትም መለኮቱን በምንገልጥበት ጊዜ ትህትናን ለትስብእት ለመለኮት እንናገራለን፣ ልዕልናን ደግሞ ለስጋ እንናገራለን። አሁን ባለው መንገድ ግን በባህሪው ራሱ ጥንት በነበረው ባህሪ አሁንም በታቅቦ ያለ ስለሆነ ጥንት የነበረ ባህሪውን የገለጠበት በሚቻል መንገድ የገለጠበት ስለሆነ ልዕልና መለኮት ብለን የምንናገርበት ዕለት ነው። ይህንንም ወይም ድረስ እሱ ነሶም ጊዜ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ወንድሙ ዮሐንስና ያዕቆብን ጴጥሮስን ከ6ኛው ቀን በኋላ ወደ ትልቅ ተራራ ይዟቸው ወጣ ይለናል። ትልቅ ነው የሚለው አያችሁ። ወደ ትልቅ ተራራ ከስንተኛው ቀን ማለት ነው? በአንጾኪያ ወልደ እጓለ እመሕያው እኔን ማን ይሉኛል ካለው ጀምሮ ስንቆጥር 6ቱ ቀን አልፎ በ7ኛው ቀን እንደማለት ነው። የደብረ ታቦር ምስጢር ያለ ከማቴዎስ 16 ከቁጥር 13 ጀምሮ ባለ ምስጢር ነው። ምክንያቶቹም ያሉ በዚህ ወንጌል ላይ ማለት በ16 ላይ ስለሆነ የደብረ ታቦር መገለጥ ምክንያቶቹ ያሉ ምዕራፍ 16 ላይ ስለሆነ የሚነሳ ከአንጾኪያ ከሃይማኖት መገለጥ ጀምሮ ነው ማለት ነው። መልካም እንደዚያ ከሆነ የመለኮቱ ልዕልናን ሲናገር ወደ ትልቅ ተራራ ይዟቸው ወጣ አለ። ኢሳይያስም ኑ ወደ እግዚአብሔር ተራራ እንውጣ አለ። ወደ እግዚአብሔር ተራራ እንውጣ ማለት የእግዚአብሔር ግብረ ባህሪ የሆነውን ለማወቅ እግዚአብሔርነቱን ለሰው ልጅ በተገለጠበት መንገድ ይረዳና ያውቅ ዘንድ የገለጠበት መንገድ ነው። እንደዚያ ስለሆነ ወደ እግዚአብሔር ተራራ እንውጣ አለ። ወደ ልዕልና መለኮቱ ማለት እርሱን ወደ ማወቅ፣ እርሱን ወደ ማምለክ፣ እሱን ወደ መረዳትና እግዚአብሔር በገለጠልን ልክ እርሱን ወደ ማመን እንሄድ ሲል ነው ማለት ነው። ስለዚህ ልዕልና መለኮት እኛ የምንረዳው እግዚአብሔር ወደዚህ ዓለም መጥቷል። መልካም እግዚአብሔር ወደዚህ ዓለም የመጣ ትህትናውን የገለጠበት መንገድ ሲሆን ሰውም ደግሞ ብዙ ጊዜ የሚረዳው ትህትናውን ነው። ምሉ ሲሆን በድንግል ማርያም መወሰኑ እናውቀዋለን። ሲወለድም እናውቀዋለን። በየጥቂቱ ሲያድግም እናውቀዋለን። ሲሰደድም እናውቀዋለን። ወንጌልን ሲያስተምርም እናውቀዋለን። 3 ክንድ ከስንዝር መሆኑንም እናውቀዋለን። መሞቱንም እናውቀዋለን። መነሳቱን እናውቃለን። መልካም
ግን ልዕልናው በሰውነቱ መንገድ ሲሆን ልዕልናው ብዙ የተገለጠ አይደለም። እግዚአብሔር ትሕትናን ሲገልጥልን የእኛ ድርሻ ግን ልዕልናውን መግለጥ ነው። ሰው መሆኑን ይገልጥ ዘንድ አይጠበቅበትም። ለምን? ሰው መሆን የእግዚአብሔር ድርሻ ነውና። ሰው እግዚአብሔርን ሰው የሆን ዘንድ ስላላስገደደው የእግዚአብሔር ሰውነት ይገልጥ ዘንድ ሰው ምንም አይጠበቅበትም። ለምን? እግዚአብሔር ሰው ሆኖ ሰው መሆኑን ሲገልጥልን እኛ ደግሞ ሰው እንደሆነ ሳይሆን ሰው የሆነበትን ምስጢር መለኮቱን እንገልጣለን። እሱ በትሕትና ተገለጠ፣ እኛ ደግሞ በልዕልና እንገልጠው ዘንድ የሚገባ ስለሆነ ልዕልና መለኮቱን የገለጠበት ዕለት ነው ማለት ነው። እሱ የልዕልና መለኮት የሚታወቅ አይደለም። እርሱ ባወቀ እግዚአብሔር የገለጠበት ዕለት መሆኑን ለመናገር ነው እንጂ ስለ ልዕልና መለኮት መግለጥ አይቻልም። ለምን ካል ወደ ትልቅ ተራራ ነው የሚለው፣ ወይም ደግሞ ረጅም ወደሆነ ተራራ ይዟቸው ወጣ። ያ ማለት እግዚአብሔር ተመርምሮ የማይደረስበት ቢሆንም ለሚገባቸው ከማይመረመረው ምስጢር በጥቂቱ በዘፈቀደና ለሰው አይምሮ በሚስማማ እንዳይምሯቸው ጽናትና እንደ ሃይማኖታቸው ጽናትና እንዳይምሯቸው ስፋት ይገልጣል። ግን ሩቅ ነው ያለው፣ ነዋህ ነው። ወይ ደግሞ ወደ ትልቅ ተራራ ይዟቸው ወጣ፣ ወደ እግዚአብሔር ተራራ እንውጣ አለ። ይህንን ሊቁ የእግዚአብሔር ልዕልና ሲገልጥ ምን ይላል መሰላችሁ? በእግዚአብሔር ልዕልና ውስጥ የማይታወቅ ብዙ ነገር እንዳለው ሁሉ ግን የማይታወቅ መሆኑንም ገልጦልን ስለሄደ ቅዳሴ ኤጲፋንዮስ ስውር ውእቱ ዘኢይረክብዎ በህሊና የማያገኙት ስውር ነው ይላል። ወነዋህ ውእቱ ዘኢይጠይቅዎ በልቡናም በህሊና መርምረው በልቡናም አስበው የማይረዱት ረጅም ነው ሩቅ ነው ካለ በኋላ ነዋህ ውእቱ ዘኢይበጽሕዎ አንስርት ይላል። በአንስርት የተመሰሉ መላእክት በረው የማይደርሱበት ሩቅ ነው ካለ በኋላ ቀላይ ውእቱ ዘኢይበጽሕዎ አሳት በባህር መካከል የሚዋኙ አሳዎችም ደግሞ የማይደርሱበት ነው አለ። አሳና አሳዎችንና አንስርቶችን አስቀመጠ ማለት ነው። አሳዎቹ በቅዱሳን ምሳሌ የሚመሰሉ ናቸው። አንስርቶቹ ደግሞ በመላእክት የሚመሰሉ ናቸው። ስለዚህ ነዋህ ውእቱ አለ ረጅም ነው ካለ በኋላ ግን ደግሞ እነዚህ መላእክትም የማይደርሱበት ቅዱሳንም ደግሞ የማይደርሱበት ነው ብሎ አስቀመጠ። የማይደረስበት መሆኑን አስቀምጧል ማለት ነው። አሁን በነገር እግዚአብሔር ወይም በልዕልና መለኮቱ ውስጥ ብዙ ነገሮች ነዋህ መሆኑን እናውቃለን። እንዴት ነዋህ እንደሆነ ግን አናውቅም። ረጅምነቱን ስናይ ወይም ርቀቱን ስናይ ጠፈሩንን ለመመርመር እንፈልጋለን። እግዚአብሔር ራሱ ደግሞ የሰው አይምሮ እንዳይደክምበት ምን አደረገ? እኔ ጠፈር ነኝ፣ እኔ መሰረት ነኝ ማለት ጀመረ። ልዕልናውን ሲናገር ሰው በጠፈርና በመሰረት መካከል ያለ ነው። ወደ ጠፈሩ መሄድ ሲጀምር ደግሞ ጠፈሩ ላይ ሄዶ ወደ ጠፈር መመርመር ፈለገ። ወደ ላይ ወጣ። ከወጣ በኋላ ከጠፈሩ በኋላ ደግሞ አይምሮ ስለሚመለስ እግዚአብሔር እኔ ጠፈር ነኝ፣ እኔ መሰረት ነኝ፣ እስኪ መሰረቱን እንፈልገው፣ እስኪ ጠፈሩን እንፈልገው ብለን መሄድ ስንጀምር ደግሞ አልብነ ጠፈር ወአልብነ መሰረት ብሎ ያስቀምጣል። መሰረትም የለንም፣ ጠፈርም የለንም። ወደ ታችም መሰረት፣ ወደ ላይም ደግሞ መጨረሻ የለንም ብሎ ይዘጋል ማለት ነዋህነቱ የሌለ መሆኑን ማለትም የሌለ ማለት የማይደረስበት የማይታወቅ መሆኑን ማስቀመጥ ነው። ጠፈር ነኝ ካለ በኋላ ደግሞ ጠፈር የለኝም ማለት በጠፈር መካከል ሰው እንዳያስብ ጠፈር ወይም መጨረሻ መጀመሪያም የለኝም ብሎ አስቀምጧል ማለት ነው። ጠፈርነትነት ብቻ አይደለም ያስቀመጠው ያለና የሚኖር የሚል ልዕልና መለኮቱን የሚገልጥ አለ። እውነት ነው። ሰው ያለና የሚኖር መሆን አይችልም። ትናንት ያለ ዛሬ የለም፣ ዛሬ ያለ ነገ የለም። እግዚአብሔር ግን ከትናንትና በኋላም አለም፣ ዛሬም አለ፣ ነገ ይኖራል። ይህንን መጽሐፍ ቅዱስ ሲገልጥልን ያለና የሚኖር አለ። ይሄ ልዕልና መለኮቱን የሚገልጥ ነው። ያለና የሚኖር የሚለውን ቃል ይዞ የሰው ልጅ ያለና የሚኖርነቱን መፈለግ ሲጀምር ግን አይምሮ ያለና መኖሩን ማያውቅ እንደሆነ ደግሞ ሲያስረዳ አልቦ አማያሃሎ የሌለበት ጊዜ የለም ማለት ያለ ብለን አለ የምንለው በጊዜ ውስጥ እንዳናስቀምጠው እግዚአብሔር የሌለበት ጊዜ የለም ማለት ዋልቦ አመተ ሀጣ የሌለበት ቦታም የለም ዋልቦ አማስተራይ ፍጹመ በመለኮቱ የታየበት ጊዜም የለም ብሎ አለ ያለና የሚኖር የሚለውን ቃል ደግሞ ይገታዋል ማለት ነው። ልዕልና መለኮቱን ይገልጣል። ያለና የሚኖር አንድ መለኮቱን የሚገልጥ ቢሆንም ግን ደግሞ የማይኖርበት ጊዜ የለም፣ የሌለበት ቦታም የለም፣ የታየበት ቦታም የለም፣ ባህሪውን የሚያውቀው የለም ሲል ደግሞ እንደገና ከዚህ የበለጠ ልዕልና መለኮቱን የገለጠበት ይሆናል ማለት ነው። ከዚያ እኔ መጀመሪያ ነኝ፣ እኔ መጨረሻ ነኝ የሚል ሐሳብ ያነሳል ደግሞ ቀጥሎ ስለ ልዕልና መለኮት ስናነሳ እኔ መጀመሪያ ነኝ ይላል፣ እኔ መጨረሻ ነኝ ይላል። ይህንንም በቅዳሴው ዮሐንስ ወልደ ነጎድጓድ ወደ አንተ ሕሊናችንን አቀናን፣ መረመርንህ፣ አየንህ አለ።
ዘውቱ ሁሉ ለሊሁ እርሱ አስቀድሞ ያለ ነው። ዛሎም ቅድመ ይትፈጠር ዓለም ሳይፈጠር የነበረ ነው ካለ በኋላ ምን ብሎ ይገልጣል? አልብቀ ያለና የሚኖር ቀዳማዊና ዳህራዊ ነው። ሰው በዳህራዊነትና በቀዳማዊነት መካከል ያለ ነው። ግን ለሰው ዳህራዊነትም አለው፣ መጨረሻንም ደግሞ መጨረሻ የሌለውን በጸጋ ከእግዚአብሔር ተቀብሎ መጨረሻ ወደ ሌለው ሕይወት ይሄዳል እንጂ መጨረሻም የሰው ልጅ አለው። ስለዚህ ሰው በህሊናው መጀመሪያና መጨረሻ እኔ ነኝ ሲል የመጨረሻው መጨረሻ ያለ ስለሚመስለው ማሰብ ሲጀምር ግን በቅዳሴው ላይ ዮሐንስ ወልደ ነጎድጓድ ምን አለ? አልብከ ጥንት አለ። መጀመሪያ ነኝ አለ። ሰው ወደ መጀመሪያ ከሄደለት በኋላ ደግሞ አልብከ ጥንት፣ ለመጀመሪያነት ደግሞ መጀመሪያ የለውም አለ። ልልና መለኮትን ሲገልጠው ወአልብከ ማይለክት፣ መጨረሻም የለህም አለ። ወአንተ ትሁብ ለኩሉ ተፍጻሜተ፣ ለሁሉ ግን መጨረሻ ትሰጣለህ። ወአልብከ ጽንፍ፣ መጨረሻ አንተ የለህም። ወአንተ ትሁብ ለኩሉ ማይለክተ፣ ለሁሉ ግን መጨረሻውን ትሰጣለህ። ወልውል አንተም ኩሉ፣ ከሁሉ በላይ አንተ ነህ ካለ በኋላ ስውር ውእቱ፣ ለዚያ ነው አንተ ከሁሉ የራቅ ስትሆን በምህረቱ በልጅ ምህረት ታቀርባቸዋለህ። ሩቅ ስትሆን አንተ ውእቱ ዘእንተ ውስጡ ለኩሉ ወአንተ ውእቱ ዘእንተ አፋሁ ለኩሉ፣ በውስጥም በውጭም የምትኖር አንተ ነህ። ለሊከ ብከ አንጦላዕከ ኪያከ ወአንተ ብከ ለሊከ ተከደንከ፣ አንተ ራስህ በራስህ የተሰወርክ ነህ፣ ሰዋሪውም ተሰዋሪውም መሰወሪያውም አንተ ነህ ብሎ ልዕልና መለኮቱን ይገልጣል ማለት ነው። ስለዚህ ልዕልና ይሄ እግዚአብሔር እውነት ነው፣ በሰው አይምሮ ሊመረመር አይችልም። እስመ መንፈሳዊ ኢይክል ስጋዊ ረኪቦቶ፣ ስጋዊ ሰው መንፈሳዊ ረቂቅ የሆነውን ነገር ማግኘት አይቻለውም ተብሎ እንደተቀመጠ እፎኑ ዘይጽያቅ እንዳለ ሊቁ ገባሬ ታምራት ጎርጎርዮስ ሰው በአራቱ ማዕዘን መካከል ከምድር በላይ ከሰማይ በታች በሆነ ነገር እንዴት ይጠፋል ይጨነቃል በዚህ ውስጥ ሆኖ ባለማወቅ ውስጥ ሆኖ እንዳለ ሁሉ የእግዚአብሔርን ልዕልናውን መግለጥ አይቻልም። ግን በተለየ መንገድ እግዚአብሔር ልዕልናውን የገለጠበት ዕለት በመሆኑ ነገረ እግዚአብሔር ምስጢረ መለኮት ምስጢረ ሥላሴ የተገለጠበት እንላለንና ልዕልና መለኮት የተገለጠበት ዕለት ነው። ይህንን ግን ከአይምሮ በላይ ነው ማለት ነው። ከአይምሮ በላይ መሆኑ ራሱ አንድ እውቀት ነው። እግዚአብሔር ስለ እግዚአብሔር እንመራመራለን። መመራመራችን ግን አለመታወቁን ማወቃችን እውቀት ስለሆነልን እንጂ በመመራመር ውስጥ በትክክል እግዚአብሔርን መርምሮ ማግኘት የማይቻል መሆኑ ይታወቃል። ግን በመመራመር ውስጥ አለመመራመርን ማግኘት ራሱ አለመመራመርን ያገኘንባት እውቀት ስለሆነች ወደ አለማወቅ እንመለስ እንዳለ ሊቁ በቅዳሴው ላይ እግዚአብሔር እንደማይታወቅ እና ልታወቅ ባለ ጊዜም ራሱ ሰው የሰው አይምሮ እግዚአብሔርን ማወቅ የማይችል እንደሆነ ያሳየበት የገለጠበት ልዕልና መለኮት የተገለጠበት ዕለት ነው። ስለዚህ ግን አልፈን መሄድ አንችልም። በቅዳሴ አትናቴዎስም እንደተቀመጠልን የመጨረሻ ቃላት ምን አለ? ይሄ አትናቴዎስ ቅዳሴው ላይ ምን ይላል? መንክርኬ ወእጹብ ወመድምም ዝንቱ ነገር፣ ይህ ነገር ድንቅ ነው አለ። መንክር ከመነገር ነው፣ እጹብ ከመታሰብ ነው፣ መድምም ባለመታሰብ ጭምር ነው። በመታሰብ ውስጥም አይገኝም፣ በመነገር ውስጥም አይገኝም። ከመታሰብ ውጭ በሆነ መንገድ በእምነት ግን ይታወቃል ብሎ ከተናገረ በኋላ ምኑን አስባለሁ ይላል። ምኑን አስባለሁ ማለት በላይ ሲኖር በታች አለ፣ በታች ሲኖር ደግሞ በላይ አለ፣ ልዕልናው አለ። ስለዚህ በልዕልና ያለ በትሕትና አለ፣ በትሕትና ሲኖር በላይ ደግሞ አለ። ወደ ላይ ከአብ ጋር በቅድስና አገኘሁት፣ እንደገና ደግሞ በእመቤታችን እቅፍ ላይ አገኘሁት። የትኛውን አስቤ የትኛውን ላድንቅ ይላል። ከዚያ እንደ መዋግደ ባሕርይ የሆነ ምስጋና ከሱራፌል ሲሰጠው አየሁት ይላል። እንደገና ደግሞ በዮርዳኖስ ላይ በትሕትና ሲጠመቅ አየሁት አለ። ስለዚህ ነገር መናገር አንችልም ካለ በኋላ ነይነሰ ተናገርነ በአምጣነ ክህልነ፣ እኛ የቻልነውን ያህል ተናግረናል። ወአብጻእነ እስከ ሰማይ፣ ንግግራችንም ደግሞ ሰማያዊ በሆነ ምስጢር ከፍ ብለን የሄድነን፣ ወደ ትልቅ ተራራ ይዟቸው ወጣ እንዳለ ሁሉ ወደዚያ ሄደናል። ወእምይእዜሰ ኢንክል ሀሊፈ፣ ከዚህ በኋላ ግን ማለፍ አይቻልም። ወያበዎ ለሕሊናነ ይሂዱ እምኔሁ፣ ከዚህ ያልፍል ዘንድ ሕሊናችን አይፈቅድም። እስመ ህዬ ቦ ባሕረ እሳት፣ ባሕረ እሳት አለ። ከዚያ በኋላ ለሊከ አንተ ተአምር ህላዌከ ወአንተ ለሊከ ትጠይቅ መለኮተከ፣ አንተ ራስህ አንተን ታውቃለህና እኛ አንተን አናውቅምና አንተ በገለጥክልን ልክ አንተን እያመለክ እንኖራለን ብሎ እንደተናገረ ሁሉ ልዕልና መለኮቱን የምንናገርለት ትሕትናውን የገለጠበት መንገድን እያሰብን በልዕልና መለኮቱ እንኖር ዘንድ ልዕልና መለኮትን እያሰብን የምናከብረው በዓል ነው። እንግዲህ ወንጌል ማለት የክርስቶስ ልዕልናና ትሕትና የተገለጠበት ማለት ነው ባጭሩ። ያ ማለት ብስራት ማለት እኮ
አምላክ ሰው ሆነ፣ ሰውም ደግሞ አምላክ ሆነ ማለት ነው። ሰው መሆን ትሕትና ናት። አምላክ ሰው መሆን፣ አምላክ ሰው ሆነ ስንል ሰውን ደግሞ አምላክ ማድረግ ልዕልና ስለሆነች፣ ስለዚህ በወንጌል ውስጥ ብዙ ጊዜ ትሕትናውን የሚረዱ ሰዎች በትሕትናው የቀሩ ክርስቶስን የባሕርይ አምላክነቱን የረሱ አሉና እግዚአብሔር የማይለወጥ ስለሆነ ምንም በቤተ አልዓዛር ሲበላ ቢታይ፣ ሲሰደድ ቢታይ፣ ሲወለድ ቢታይ ልዕልና መለኮቱን በመረዳት በእመቤታችን ማኅፀን ሲጸነስ እንዳየነው ግን ደግሞ የባሕርይ አምላክ መሆኑን እናውቅለታለን። ሲወለድ እንዳየነው ግን በድንግልና መወለዱን እናውቅለታለን። ሲራብ እንዳየነው ግን ለተራቡ ሲያጠጣ እናውቃለንና ልዕልና መለኮቱን እየገለጥን የምንኖርበት የምንመማርበት ዕለት ነው አንደኛው። ሁለተኛው ልዕልና ሃይማኖት ነው። ልዕልና ሃይማኖት እንግዲህ በቂሳሪያ ሃይማኖት የተገለጠበት ነው። ሃይማኖት መገለጥ ነው። የመገለጥ ስለሆነ ከእግዚአብሔር የሚሰጥ ነው። የሰው ድርሻ መቀበል ነው። የተቀበለውን ደግሞ መጠበቅ ነው። የሚጠብቀውን መጋደል ነው። የተጋደለውን ደግሞ የሚጋደልበትን ደግሞ ማስረከብ ነው የሰው ድርሻ። ስለዚህ እኔ ማን እባላለሁ ባለ ጊዜ አይ አንተ ሕያው ወልደ እግዚአብሔር የሕያው እግዚአብሔር ልጅ ነህ ብሎ ሃይማኖትን በገለጠ ጊዜ የጴጥሮስ ሕሊና በመገለጥ ውስጥ ከእግዚአብሔር አብ ጋር ይነጋገር ነበር ይለዋል አባ ጊዮርጊስ ዘጋስጫና። ስለዚህ እዚህ ላይ ሃይማኖቱን ከገለጠ በኋላ ልዕልና ሃይማኖት ብለን የገለጥነው ሰው ሃይማኖቱን ከገለጠ በኋላ ከፍ ብሎ እግዚአብሔርን ወደ ማየት ነው የሚያድገው ነው ጉዳዩ። እዚህ ላይ እግዚአብሔርን በጥቂቱ ማለት እግዚአብሔር በፈቀደው ልክ ባሕርየ እግዚአብሔርነቱን የገለጠበት ስለሆነ ወይም መለኮቱን የገለጠበት ስለሆነ ጴጥሮስ ሃይማኖትን ከመሰከረ በኋላ እግዚአብሔርን ወደ ማየት ነው ያደገ ማለት ነው። በጣም ጥሩ። የኛ ሃይማኖትን የማግኘት ውጤታችን የመጨረሻ ከእግዚአብሔር ጋር መኖርና እግዚአብሔርን ማየት ነው። አሁን በዚህ በደብረ ታቦር የምናስበው ሰው ሃይማኖትን መቀበል አንድ ጉዳይ ነው፣ በሃይማኖቱ መጋደል አንድ ጉዳይ ነው። የመጨረሻው ግን ከእግዚአብሔር ጋር ተዋህዶ መኖር ነው። የመጨረሻው የሃይማኖት ልዕልና የሚገለጠው እግዚአብሔርን በማየት ነው። ስለዚህ የነ ጴጥሮስ የመጀመሪያ ምስክርነታቸው ሃይማኖቱን ማመናቸውን መግለጥ ነው። ከዚያ በኋላ በእግዚአብሔር ተመሰገኑ። ከተመሰገኑ በኋላ ተራራ ላይ ይዟቸው ወጣ። ወደ እግዚአብሔር ተራራ እንውጣ ማለት ወደ እግዚአብሔርነቱ ግብር ወይም ደግሞ ከእግዚአብሔርነት በጸጋ የምናገኘውን ሐሳብ ወደምናገኝበት ዓለም መሄድ ነው ማለት ነው። ስለዚህ እግዚአብሔርን ምግብ፣ እግዚአብሔርን ዓለም፣ እግዚአብሔርን ሕይወት፣ እግዚአብሔርን ሐሳብ አድርጎ ወደሚኖርበት ዓለም የሚታደግበት ነው። ለምን እንዲሆን ቃል ሃይማኖቱን ገለጠ። ከዚያ እግዚአብሔር ወደሚገለጥበት ተራራ ይዞት ወጣ። ለዚያ ነው በዚህ መኖር ለኛ መልካም ነው ያለ ጴጥሮስ። ፍጹም ከእግዚአብሔር ጋር ተዋህዶ መኖር ዓለም ሁሉ የእግዚአብሔር ስለሆነ የእግዚአብሔር መሆን ስንጀምር ዓለም ሁሉ የኛ ስለሚሆን ደግሞ ዘባቤከ ያርፍ ነጽሮተ ኩሉ ነባቢያን ይላል አረጋዊ መንፈሳዊ። የመጨረሻ እግዚአብሔርን ማየት ነው። ጴጥሮስም ዋህቤው ምግባይክሙ መመለሻችሁ ወደ እርሱ ነው ይላል። ስለዚህ የመጨረሻ ሃይማኖታችን መጨረሻ በተጋድሎ ውስጥ አልፈን ከእግዚአብሔር ጋር መዋሃድ ነውና የዚህ የተገለጠበት መንገድ ደግሞ እነ ጴጥሮስ ልዕልና ሃይማኖታቸው የሃይማኖት መጨረሻ ክርስቲያን የመሆን ጥቅሙ ከእግዚአብሔር ጋር መኖር ነው። ከእግዚአብሔር ጋር የመሆን ጥቅሙ የእግዚአብሔርን ጣዕም ማወቅ ነው። ከእግዚአብሔር ጋር የመሆን ጥቅሙ ምድርን ሁሉ መርሳት ነው። ለዚያ ነው እኮ ማዕረገ ወንጌላችን ምን ይላል? እመሰ ሶበ ኢታልህልነ ንሕነ እምግባራት ምድራውያት ይላል። ከምድራዊ ሐሳብ ከፍ ማለት ባንችል እኛ ውእቱ ተዋረደ እምልዕልናሁ ወእምስባቲሁ ካቤነ እርሱ ከልዕልናው ወደ ትሕትና መጣ ማለት ነው። ወደዚህ ዓለም መምጣቱ ልዕልናውን በትሕትና የገለጠበት ሲሆን ወደ ደብረ ታቦር መውጣቱ ግን ወደዚህ ዓለም መምጣቴ እናንተን ወደ ላይ ከፍ ላደርጋችሁ ነው ሲል ያንን ምስጢር የገለጠበት ነው። ልዕልና ሃይማኖት ማለት ሰው ወደዚህ ዓለም የመጣ ሃይማኖትን ለመስጠት ቢሆንም እግዚአብሔር ወደዚህ ዓለም የመጣ ሃይማኖትን ለመስጠት ቢሆንም ግን በሃይማኖታችን ደግሞ ከፍ እንል ዘንድ በደብረ ታቦር እግዚአብሔር ሐዋርያትን ከፍ አደረጋቸው። ለምን? ክርስቲያን የመባል ጥቅሙ ከምድር ከፍ ብሎ ከእግዚአብሔር ጋር ተዋህዶ የመኖር ውጤት ነው። በዚህ ላይ ይሁዳም አለ ማለት የይሁዳ ታሪክም አለ፣ የሐዋርያት ታሪክም አለ፣ የሶስቱ ደቀ መዛሙርትም ታሪክ አለ። ሶስቱ ባለሟሎች አሉ፣ ጴጥሮስ፣ ዮሐንስና ያዕቆብ። እነዚህ ከተራራው ላይ የወጡ ናቸው። መልካም። ሌሎቹ ግን አልወጡም፣ ከተራራው በታች ነበሩ። ለምን ከተባለ ይሁዳ ነበረና ወደ ልዕልና ሃይማኖት ስላልደረሰ ያቺ ተራራዋ የልዕልና ሃይማኖት ምሳሌ ስለሆነች እዚያ ላይ መድረስ ስላልደረሰ ሃይማኖተ ርዕይ እና ሃይማኖተ ሰሚ ስለሆነ በሃይማኖተ ሰሚ ያገኘነውን በመስማት የምናገኘውን ሃይማኖት ወደ ማየት የምናሳድገው ስለሆነ
እነ ጴጥሮስ ወደ ማየት ሃይማኖት ያደጉት ምሳሌ ሲሆኑ ከተራራ ላይ የነበሩት ደግሞ በመስማት በመገለጥ የሚያምኑት ምሳሌ ነው። ነገር ግን ይሁዳ ተራራ ላይ ነበር፣ ከተራራው ስር ነበር። ከተራራው ላይ አልወጣም፣ ለምን? ማየት አይችልምና። ስለዚህ ይሁዳ ማለት በሃይማኖት ውስጥ እየነበረ ግን ወደ ልዕልና ሃይማኖትም ያላደገ ከተራራው ስር የቀረ ማለት ነው። ዛሬም በኦርቶዶክሳዊ ሃይማኖት ውስጥ ያሉ ከተራራው ስር ያሉ ግን ወደ ተራራው ከፍ ያላሉ፣ ተራራውንም ያልጀመሩት፣ ተራራውንም ያላዩት። የሚገርመው ግን በይሁዳ አማካኝነት ወደ ተራራ መውጣት ለሐዋርያት ቢቀርባቸውም ለነ ጴጥሮስ የተገለጠው በመገለጥ ደረጃ ለሐዋርያትም ተገልጧል። ይሁዳ ግን ከተራራው ስር ነበር ማለት ነው። ስለዚህ ልዕልና ሃይማኖት ያላቸው ሰዎች የሚያስቡት ስለ ነገ ነው። የሚያስቡት ስለ መንግሥተ ሰማያት ነው። የሚኖሩትም ስለ እግዚአብሔር ነው። የሚያስቡትም ስለ እግዚአብሔር ነው። ልዕልና ሃይማኖት የሌላቸው ግን ከተራራው ስር ቁጭ ብለው ግን እግዚአብሔር የሚረሱ ናቸው። ስለዚህ ልዕልና ሃይማኖት የተገለጠበት ማለት ነገን መሰረት አድርጎ ሀገር መጠበቅ፣ ነገን መሰረት አድርጎ ሐሳብ ማሰብ፣ መጻሕፍትን መጻፍ፣ በሕይወት መኖር፣ ነገን መሰረት አድርጎ ሕይወትን መምራት ማለት ነው። ይሁዳን የመሰሉ ሰዎች ግን ከተራራው ስር ቁጭ ብለው የሃይማኖታቸው ልዕልና ሲጠፋባቸው ለሐዋርያት የተገለጠው ምስጢር የተሸፈነባቸው ዛሬን ብቻ መሰረት አድርገው የሚኖሩ ሰዎች ልዕልና ሃይማኖት የሌላቸው ናቸው። ስለዚህ ወደ ተራራ ይዟቸው የወጣ ኑ ወደ ያዕቆብ ወደ እግዚአብሔር ተራራ እንውጣ፣ ያን መንገዱን ማን ያሳየን ብሎ የተናገረ ልዕልና ሃይማኖትን የምናገኝበት በሃይማኖት ሐሳብ ማሰብ ስንጀብር ምድራዊ ሐሳብን ሁሉ የምንረሳበት ዓለም መሆኑን የገለጠበት ዕለት ነው። ልዕልና ሃይማኖት ማለት ባጭሩ በእምነት ውስጥ ወደ ተግባር ሄደን እግዚአብሔርን በመዋሃድ ይህን ዓለም በመርሳት በእግዚአብሔር አካልነት መኖር ነው። እርሱም መጨረሻ ላይ ብሎናል፣ እኔ እሄዳለሁ ደግሞም እመጣለሁ፣ እኔ ወዳለሁበት እወስዳቸዋለሁ ብሎ አስቀምጧል። እሱ ብቻ አይደለም፣ እኔ እናንተ አንድ እንደሆን እነርሱም እንደኛ ይሆኑ ዘንድ ማለት እግዚአብሔርን መስለን የምንኖርበት ዓለም አለና ይህንን በምድር ላይ የገለጠበት የደብረ ታቦር ምስጢር ወደ ልዕልና ሃይማኖት እደጉ ሲለን ነው። ስለዚህ የክርስቲያንነት የመጨረሻ ግቡ ምንድን ነው ከተባለ ክርስቲያን መሆንም አይደለም፣ በመጋደል ውስጥ መኖርም ብቻ አይደለም። የመጨረሻ ግቡ ምንድን ነው ከተባለ ከተጋድሎ አልፎ ወደ ደገኛው ጽማዌ ማለት ወደ የሚደንቀው ጽማዌ ውስጥ ገብቶ ባለማሰብ ውስጥ እግዚአብሔርን እያሰቡ መኖር። ባለማሰብ ማለት ሌላ ዓለምን ባለማሰብ፣ በማሰብ ውስጥ ማለት ደግሞ ሁልጊዜ እግዚአብሔርን በማሰብ መኖር። እርሱ ልዕልና ሃይማኖት እግዚአብሔርን መዋሃድ ከእግዚአብሔር ጋር መኖር ነው። ለዚያ ነው አረጋዊ መንፈሳዊ ምን ይላል? ስብሐት ለከ ኦ እግዚእ ወአምላከ ሕይወትየ፣ የሕይወቴ አምላክና ጌታዬ ለአንተ ክብር ምስጋና ይገባል ካለ በኋላ ዘረሰይከኒ ማኅደረ ለኵሎሙ ፍጡራን አለ። የፍጡራን ሁሉ ማደሪያ ስላደረከኝ ወበየ ያርጉ ኩሎሙ አንጋድ ስብሐተ፣ በእኔ ምስጋና ፍጥረት ሁሉ መላእክት ሁሉ ጻድቃን ሁሉ በእኔ ምስጋና ያመሰግናሉ ብሎ ያስቀምጣል። ይህ ማለት ምን ማለት ነው ካል ሰው ወደ ልዕልና ሃይማኖት ማደግ ሲጀምር እግዚአብሔርን ለሚዋሃድ ነገሩ ሁሉ በእርሱ እጅ ያለ ይመስለዋል። ለምን? የእግዚአብሔር የሆነ ሁሉ በጸጋ ለሰው ልጅ የሚሰጥ ስለሆነ። ስለዚህ ወደ ያዕቆብ ተራራ ወደ እግዚአብሔር ተራራ እንውጣ፣ ወይም የእግዚአብሔር ተራራ ማለት በልዕልና ሃይማኖት ውስጥ እግዚአብሔርን ተዋህዶ መኖር ነውና በተጋድሎ ውስጥ በተጋደልን ቁጥር ለሃይማኖታችን ጅማሬ ጽማዌ ነው። የሃይማኖታችን መጨረሻውን የማይደረስበት ጽማዌ ነው። ጽማዌ ስንል በአጠቃላይ ከኃጢአት ዝም ማለት ሲሆን ደገኛው ጽማዌ የምንለው ደግሞ ከእግዚአብሔር ጋር መዋሃድ መሆኑን የገለጠበት ዕለት ነው ማለት ነው። ስለዚህ ልዕልና መለኮት ተገለጠ፣ ልዕልና ሃይማኖት ተገለጠ። እግዚአብሔርነቱን ስናውቀው በተገለጠልን ልክ ደግሞ ሃይማኖቱን ይሰጠናል። የሚገርመው ግን ልዕልና ሃይማኖትን ሲገልጥ ሃይማኖት ሰው የሚሰራውም ሳይሆን እግዚአብሔር የሰጠው መሆኑን ወይም ደግሞ እግዚአብሔር ራሱ ገልጦልን ማየት ማንችል መሆናችንም ያወቅንበትን ዕለት ነው። ልዕልና ሃይማኖት ማለት ስለ እግዚአብሔርና ስለሰጠን ሃይማኖት እግዚአብሔር የሰጠንን ተቀብሎ መኖር እንጂ እኛ ተመራምረን እንወቅ የምንለው ነገር እንደሌለ ያየንበት ነው ማለት ነው። ስንኳን ተመራምረን ይቅርና ራሱ ሲገልጥልን ማየት አንችልም ነው። አያችሁ፣ በቤተ ክርስቲያን አስተምሮ ስንኳን ተመራምረን የምናገኘው እውቀት ይቅርና እግዚአብሔር ሲገልጥልን ራሱ ማየት ማንችል መሆናችን አይደለም። እኛ ተመራምረን እናገኛለን ማለት ይቅርና እግዚአብሔር ራሱ ገልጦልን ማየት ማንችል መሆኑን ወወድቁ ይለናል። ወደቁ፣ ወደ ተራራ ወሰዳቸው፣ ከዚያ ተለወጠ። ተራራ ላይ መለወጥ ያለና ከዚያ በኋላ እርሱን ማየት አቃታቸው። ስለዚህ እግዚአብሔርን ማየት እግዚአብሔር ራሱን ሲገልጥልን ማየት አንችልም። በሚፈለገው መንገድ ማለት ለሰው በሚስማማው ለአእምሮው ለባህሪው በሚስማማው መንገድ ሲገልጥልን ራሱን ማየት እማንችል መሆኑ ካሳየ
ስለዚህ በልዕልና ሃይማኖት ውስጥ እግዚአብሔር የማይታወቅ አምላክ እንደሆነ ግን በማመን እውቀት ውስጥ እየኖር ልዕልና ሃይማኖትን ተዋህዶ መኖር ነው ማለት ነው። የመጨረሻው ቤተክርስቲያን ናት። በመጨረሻው ዘመን የእግዚአብሔር ቤት በተራራ ላይ ይሰራል ማለት ተራራ የእግዚአብሔር የልዕልናው መሰረት የሚገለጥበት ነው። ወይም ደግሞ እግዚአብሔር ልዕልናውን የምናስብበት ነው። ወይም ደግሞ ሰው ምድራዊ እንዳልሆነ በሰማይ የሚኖር እንደሆነ ከሰማይ የወረደ መሆኑን የምናስብበት ተራራና የተደላደለ ምድር አድርጎ እግዚአብሔር ፈጥሮልናል። ምድሩ ከሰማይ ወርደን የኖርንበት የኃጢአት ዓለምን የምናስብበት ሲሆን ተራራው ደግሞ የእግዚአብሔር ልዕልናና የገነት ሕይወትን የምናስብበት ነው ማለት ነው። ምድሩ የስጋ ሕይወትን የምንኖርበት ሲሆን ወይም ደግሞ ስጋን መሰረት ያደረገ ሐሳብ የሚመላለስበት ሲሆን ተራራው ደግሞ ነፍስን መሰረት ያደረገ በሰማይ ወደ ላይ በሰማይ ይኑር ማለት አኗኗራችሁ በሰማይ ይሁን እንደተባለ ልዕልናችንን የምናስብበት ነው ማለት ነው። መልካም እሱ ከሆነ ያቺ ተራራ የቤተ ክርስቲያን ምሳሌ ሆናለች ማለት ነው። የቤተ ክርስቲያን ምሳሌ የሆነች ለምንድን ነው ካል አባ ጊዮርጊስ ዘጋስጫም በተለያየም መጻሕፍት አግኝተናል። ተራራው የመንግሥተ ሰማያት ተርጓሚያንም አስቀምጠውልናል። ተራራው ላይ ነቢያትም አሉ፣ ሐዋርያትም አሉ፣ ደናግልም አሉ፣ መነኮሳት ማለት ደናግልም አሉ፣ ማዕሰባንም አሉ። ለዚያ ነው አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ላይ ለምንት አስተጋባ እግዚእነ አሃደ ድንግለ እምነቢያት ወክልኤተ ደናግለ እምሐዋርያት አሃደ ማዕሰበ እምነቢያት ወአሃደ ማዕሰበ እምሐዋርያት ይላል። እግዚአብሔር በደብረ ታቦር ላይ ከነቢያት አንድ ድንግል ከሐዋርያት ሁለት ድንግል ከነቢያት አንድ ማዕሰብ ያገባ ከሐዋርያት ደግሞ አንድ ያገባ ጴጥሮስን ለምን ሰበሰበ ይላል። ከነቢያት ድንግሉ ኤልያስ ነው። ከሐዋርያት ደግሞ ደናግሉ ዮሐንስና ያዕቆብ ናቸው ማለት ነው። ከሐዋርያት ያገባው ጴጥሮስ ነው ማለት ነው። መልካም እግዚአብሔር ይቺ መንግሥተ ሰማያት ይቺም ቤተ ክርስቲያን የደናግልም ስብስብ ናት፣ የማዕሰባንም ስብስብ ናት። ግን እግዚአብሔር ደናግሉንም ይወዳል፣ ማዕሰባኑንም ይወዳል። እነዚህንም እነዚያንም የሚጠብቅ አምላክና ለእነርሱ ሁሉ ጸጋ የሚሰጥ በንስሐ ውስጥ ላሉ ሰዎች የሚገለጥ መሆኑን ያሳየበት ዕለት ነው። በኋላ በቤተ ክርስቲያን ደግሞ መንግሥተ ሰማያትን ደናግልም ማዕሰባንም አንድ ሆነው የሚወርሱበት መሆኑን የገለጠበት ምስጢር ነው። ምክንያቱም ደናግል ብቻ ተሰባስበው ቢሆን ኖሮ ደናግሉ በማዕሰባኑ በተመኩ ነበረ። ማዕሰባን ብቻ ተሰብስበው ቢሆን ኖሮ በደናግሉ ደግሞ በተዘባበቱ ነበረ። እግዚአብሔርም እስመ ያፈቅሮ ለዘማዊ ዘይላሁ በይንተ ኃጢአቱ እምድንግል ዘይበኪ ዘይትሜካህ በድንግልናሁ ይላል። እግዚአብሔር በዝሙቱ ስለ የሚያለቅሰው ኃጢአተኛውን እግዚአብሔር ይወዳል። በድንግልና ሆኖ በድንግልናው ከሚመካ በኃጢአት ውስጥ ሆኖ ስለ ኃጢአቱ የሚያለቅስ ማዕሰቡን ወይም ዘማዊን እግዚአብሔር ይወዳል ስላለ እግዚአብሔር እንዲህ መሆኑን የገለጠበት እንዲህ ደግሞ ማዕሰባኑም ደናግሉም አንድ ሆነው ጸሎት የሚያቀርቡባት መንግሥተ ሰማያት የሚወርሱባት ቤተ ክርስቲያን መሆኗን የገለጠበት ነው። ወደ ተራራ ወሰዳቸው፣ ወደ ትልቅ ተራራ ወሰዳቸው ማለት ቤተ ክርስቲያን ትልቅ ናት ነው። ለዚያ ነው ነጽር ሀባይ መካን አይረጋ ለቤተ ክርስቲያን። ይህችን ቤተ ክርስቲያን ወደ የት ከፍታ ከፍ እንዳደረጋት ተመልከት ብሎ ያስቀምጣልና ይህች ቤተ ክርስቲያን የክርስቶስ አካልም ናት፣ የሚታይ አካል ቢኖራትም። ስለዚህ ረቂቅ መሆኗንና በልዕልና ላይ ያለች የተቀመጠች መሆኗን ሐዋርያትም ነቢያትም አንድ ሆነው ነቢያት ትንቢት የተናገሩላት ሐዋርያት ደግሞ ወንጌል የሰበኩላትና የሞቱላት መሆኗ በልዕልና ላይ የተቀመጠች መሆኗ የገለጠበት ዕለት መሆኑን ሲያስረዳ ደብረ ታቦርን ምስጢረ መለኮቱን ገለጠ በተራራ ላይ ማለት ነው። እነሱም ሐዋርያት በዚህ ዕለት እንግዲህ ሕያዋንም መጥተዋል፣ ሙታንም መጥተዋል ማለት ነው። ቤተ ክርስቲያን ሕያዋንም አሉ ሙታንም አሉ ማለት ነው። እግዚአብሔር ከሙታን ኤልያስ ማለት ከሙታን ሙሴን ደግሞ ከሕያዋን ኤልያስን ወይም ደግሞ በሕይወት ካሉ በብሔረ ሕያዋን ካሉት ኤልያስን በሕይወት ካሉ ሐዋርያትን አድርጎ ደብረ ታቦር ላይ የተገለጠ ምንድን ነው ካል ቤተ ክርስቲያን በብሔረ ሕያዋን ያሉትም የሚገለጡባት፣ የሞቱትም የሚገለጡባት፣ በሕይወተ ሥጋ ያሉ በተጋድሎ ውስጥ ያሉትም የሚገለጡባት፣ የተሰወሩ የሚገለጡባት መሆኑን የገለጠበት መንገድ ነው። እዚህ ላይ ሕይወትና ሞት አለ። በሙሴ ሞት ተገልጧል፣ በእነ ኤልያስ ደግሞ ሕይወት ተገልጧል ማለት ነው። በሞት ውስጥ ያሉ በሕይወት ውስጥ ያሉትንም ሁሉ የሚገዛ የቤተ ክርስቲያን ገዥ የሆነ እግዚአብሔር መሆኑን ሲያስረዳ ነው። ይህንንም ማዕረገ ወንጌላችን ወውቱ ስሉጥ ላይ ለሞት ወይ ሕይወት አለ። የቤተ ክርስቲያን ገዥ እግዚአብሔር በሕይወትና በሞት ላይ የሰለጠነ ነው ካለ በኋላ እስመ ውእቱ ጸወ ለሙሴ እምነ ሞት አለ። እምነ ሞት አለ። ከሙታን መካከል ሙሴን ጠርቶ አመጣው አለ ካለ በኋላ
ወአምጽኦ ለኤልያስ እምነ ሕያዋን ከሕያዋን መካከል ደግሞ ኤልያስን አመጣ። ወኢቲ አምሳለ ትንሣኤ ይእቲ ይችም ደግሞ የትንሣኤ አምሳል ናት ብሎ አስቀምጧልና ትንሣኤን የምናገኝባት ቤተ ክርስቲያን ስለሆነች ከፍ ወዳለ ልዕልና ካስቀመጣት በኋላ ትንሣኤ ሙታንን የምንወርስባት መሆኗን ያስቀመጠበት ነው ማለት ነው። ስለዚህ ቤተ ክርስቲያን ልዕልና ላይ ነው ያለች ማለት ነው። ደብረ ታቦርን ስናስብ ክርስቶስ እንዲህ አድርጎ ቤተ ክርስቲያንን ገልጦ ሐዋርያትንም ነቢያትንም በህብረት የመሰረቷት ሐዋርያት በር በመሆን ማለት ወደ በሩ በማምጣት ሐዋርያት ደግሞ ነቢያት በር በመሆን ሐዋርያት ደግሞ የበሩ መግቢያና በሩን ከፍቶ በማሳየት መርቶ በማሳየት ምሰሶች እንደሆኑ የገለጠበት ስለሆነ ቤተክርስቲያን በልዕልና ያለች ስለሆነች የልዕልና ልጆች መሆናችንን እያሰብን ቤተክርስቲያን የልዕልና ቦታ መሆኗን አውቀን እኛም ወደ ልዕልና መሄድ ቤተክርስቲያንን ከልዕልና የሚያወርዱ ሰዎችንን ደግሞ በምንችለው መንገድ ቤተክርስቲያናችንን እየጠበቅ ወደ ቀደመ ከፍታዋ ከፍ ማድረግና ባለችበት ልዕልና እንድትቀጥል ማድረግ የኛ ድርሻ ነው። ያ ማለት ወደ ተራራ ይዟቸው ወጣ ማለት ወደ ቤተክርስቲያን ወይም ደግሞ ነቢያት ሐዋርያት አንድ ሆነው እንዲያውም ወአምጽኦሰ ሙሴን ያመጣበት ምክንያቱ ኤልያስንም ያመጣበት ምክንያቱ ሐዋርያትንም የሰበሰበበት ምክንያቱ ወሙሴሰ ወኤልያስ ሕገ ብሊት የብሊት ሕግ ነው። ሐዋርያት ደግሞ የሐዲስ ሕግ ናቸው። ብሉይና ሐዲስ አንድ ሆነው የተነገሩበት ምስጢር ነው ብሎ ማዕረገ ወንጌል አስቀምጦታልና ስለዚህ ብሉያትም ሐዲሳትም የሚነገሩባት መሆኗን የገለጠበት ዕለት ስለሆነ ደብረ እግዚአብሔር ወደ እግዚአብሔር ተራራ ኑ እንውጣ ያሉበት የእግዚአብሔር ተራራ የምንልበት ምስጢረ መለኮቱ የተገለጠበት ነው ማለት ነው። ስለዚህ እነዚህ ሶስት ጉዳዮችን መሰረት አድርገን በዓል እናከብራለን እና ደብረ እግዚአብሔር ወደ እግዚአብሔር ተራራ እንውጣ። ወስብሐት ለእግዚአብሔር።